እግዚአብሔር አምላክ ለሊቀ ነቢያት ሙሴ የሰጠው የቃል ኪዳኑ ታቦት ስለሚገኝበት የእመቤታችን ወዳጆች በዓሉን ለማክበርና ለመሳለም ዕጣን፣ ጧፍ፣ ዘቢብ፣ መባውን ሁሉ ይዘው የሚተሙበት ታላቁን ሊቅ ቅዱስ ያሬድን ያፈራ ትምህርት ቤት ስለሚገኝበት በየዘመኑ የተነሱ ጠላቶቿን ድል ያደረገች አጥቢያ ኮከብ ሁና ዛሬ ድረስ በክብር ስለምትገኘው ስለ ርዕሰ አድባራት ወገዳማት አክሱም ጽዮን ምን ያህል ታውቃላችሁ? በነገራችን ላይ ይህንን ቪዲዮ ላይክ፣ ሼር እና ሪፖስት በማድረግ የዚህችን ድንቅ ቤተክርስቲያን ታሪክ ለዓለም ሁሉ ማድረስ እንችላለን። በየዕለቱ እንደዚህ ያሉ የአብያተ ክርስቲያናት ታሪክ እንዲደርሷችሁም ይህንን ገጽ ፎሎ ማድረግ እንዳይረሳ። የኢትዮጵያ የታሪክና የሃይማኖት እናት ከተማ የሆነችው አክሱም ከክርስቶስ ልደት በፊት በ2000 ዓመተ ዓለም እንደተቆረቆረች መዛግብት ያስረዳሉ። ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም በማዕከላዊ ትግራይ በምትገኘው በዚች ጥንታዊትና ታሪካዊት ከተማ የምትገኝ ሲሆን ከክርስቶስ ልደት በፊት 900 ዓመታት ገደማ በቀዳማዊ ሚኒሊክ ታቦተ ጽዮን ከኢየሩሳሌም መጥታ በምኩራብ ትኖርበት ነበር። በኋላ ታቦተ ጽዮን በምኩራብ ስትኖር ቆይታ አብርሃና አጽባ የተባሉ ነገስታት በአቡነ ሰላማ ከሳቴ ብርሃን ስብከት አምነው በተጠመቁ ጊዜ ባለ 12 መቅደስ ወይም 5 ክፍል ያለው ባለ 72 አምድ የሆነ በማድረግ የመጀመሪያውን ቤተክርስቲያን አሰርተው ነበር። ይህም ቤተክርስቲያን ለ600 ዓመታት ያህል ሲያገለግል ከኖረ በኋላ በ9ኛው መቶ ክፍለ ዘመን በተነሳችው በዮዲት ጉዲት የፈረሰ ሲሆን ይህ ገዳም ምን ያህል ውብ እንደነበረ የነብዩ ሙሐመድ ሚስት የነበረችው ሐቢባ ከኢትዮጵያ ስትመለስ ባደረገችው ገለጻ ይታወቃል። ከዛም በኋላ ቀጣዩን ቤተክርስቲያን አጼ አንበሳውድም ባለ 7 ክፍል አድርጎ ያሰራው ሲሆን ይህም ቤተክርስቲያን በግራኝ አህመድ ሊፈርስ ችሏል። በመጨረሻ አጼ ፋሲል በድጋሚ አሰርተውት እንደነበር ታሪኩ ይገልጣል። አሁን ያለውን ዘመናዊ ቤተክርስቲያን ከዛ በፊት ግን አብያተ ክርስቲያናት የመማፀኛና የበረከት ቦታዎች ብቻ ሳይሆኑ የሀገር ቅርሶቻችንም ጭምር ናቸው። በዚህ ዙሪያ ልሰራቸው ላሰብኩት ሰፊ ስራዎች ይረዳኝ ዘንድ በዚህ ገጽ ላይ ምርትና አገልግሎቶን በቅናሽ ዋጋ በማስተዋወቅ ድጋፍ እንድታደርጉልኝ ስል እጠይቃለሁ። ለበለጠ መረጃ ባዮ ላይ ባስቀመጥኩት የቴሌግራም መለያ ዩዘሬ ላይ ልታገኙኝ ትችላላችሁ። ስለ ፍጹም ፍቅርና ድጋፋችሁ ከልብ አመሰግናለሁ። አሁን ያለውን ዘመናዊ ቤተክርስቲያን በ1950ዎቹ መጀመሪያ መሰረቱን ጥለው የቤተክርስቲያኑን ታሪክና ታላቅነቷን በሚመጥን መልኩ በግርማዊ አፄ ኃይለ ሥላሴ የተሰራ ሲሆን በወቅቱ ከ1.2 ሚሊዮን ብር በላይ ወጪ ተደርጎበታል። በአክሱም ጽዮን የተከፈተው የመጀመሪያው ትምህርት ቤት በቀዳማዊ ሚኒሊክ ዘመን ከታቦተ ጽዮን ጋር ለቤተ መቅደስ አገልግሎት ለመስጠት የመጡት ካህናት ሥርዓተ ኦሪትን የሚያስተምሩበት የነበር መሆኑን ታሪኩ ይገልጣል። በአቡነ ሰላማ ዘመን የነበረው የአክሱም መምህር እንበረም ይባል የነበር ሲሆን አቡነ ሰላማ የአክሱም ትምህርት ቤት በክርስትና ትምህርት አጠናክረው እንበረምን በኤጲስቆጶስነት ሹመውት ትምህርት ቤቱን እንዲመሩ አድርጓቸው ነበር። ከአክሱም ትምህርት ቤት ይወጡ የነበሩ መምህራንም ላእካነ ጽዮን እየተባሉ ይጠሩ ነበር። ሊቁ ቅዱስ ያሬድም የዚሁ ትምህርት ቤት ፍሬ ነው። በየዓመቱ ህዳር 21 ቀን ታቦተ ጽዮን ዳጎንን ገልብጣ በመጣል ኃይሏን የገለጠችበት አብራ ዋጽባ 12 ቤተ መቅደስ ያለው ቤተክርስቲያን በአስደናቂ ሁኔታ ሰርተው ከጨረሱ በኋላ ቅዳሴ ቤቱን ያከበሩበት ዮዲት ጉዲት ክርስትናን ለማጥፋት ተነስታ ቤተክርስቲያኑን ስታፈራርስ ታቦተ ጽዮን ወደ ዝዋይ ሐይቅ የተሰደደችበትና በኋላም የሰላሙ ዘመን ሲመጣ ተመልሳ አክሱም የገባችበት በዚሁ በህዳር 21 በመሆኑ የእመቤታችን ወዳጆች ምዕመናን በዓሉን ለማክበርና ለመሳለም ወደ አክሱም ጽዮን ቤተክርስቲያን በብዛት ይገሰግሳሉ። ዕጣን፣ ጧፍ፣ ዘቢብ፣ መባውን ሁሉ ይሰጣሉ። ካህናቱም ከዋዜማው ጀምሮ በከበሮና በጽናጽል ስብሐተ እግዚአብሔርን ያደርሳሉ። ህዳር ጽዮን በአክሱም ጽዮን የተባለውም ለዚሁ ነው።
እስኪ ስለ ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም የምታውቁትን ኮመንት አድርጉልኝ። በነገራችን ላይ ባዮ ላይ ያለውን የቴሌግራም ቻናሌን ብትቀላቀሉ እነዚህንና ሌሎች የአብያተ ክርስቲያናት ታሪኮችን እስከነ ምንጮቻቸው በጽሁፍ ማግኘት ትችላላችሁ። ይህ ታሪክም ለሌሎች ሰዎች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ይህንን ገጽ ፎሎ ማድረግ እንዳይረሳ። ይመቻችሁ።